ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የቅዱስ ሚካኤል ድንቅ ሥራ ይሄ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በስም በግብር በመልክ ባሪያ በገጽ ሶስት ብለን አምነን በአገዛዝ በስልጣን አንድ አምላክ ብለን አምነን የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። ጸሎት በረከቱ ቃል ኪዳኑ ከሰሚዎች ከአዳማጮች ከሁላችን ጋር ይሁን ጸንቶ ይኑር ለዘላለሙ አሜን። ወንድሞች ሆይ የአብን ገናንነት የወልድንም ቸርነት የመንፈስ ቅዱስንም ምላት ስፋት ልናስብ ይገባናል። በሰማይ በምድር ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯል። እንዲሁም መድኃኒታችን ኢየሱስ ክርስቶስ ሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሯልና እንዲህ ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረ። ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው። በአርአያው የተፈጠረ ነውና ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን እንናገር ዘንድ ይገባናል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምተዋልና ፈቃደኛም ሆኖ በምርታዊ አዳም ፊት በጉልበቱ ሰገደ። ትሑት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ በምርታዊ ሰው የመላእክት መታዘዝም ለመረዳት ነው። መፈጠራቸው ለሱ ታዛዥነት ነውና ለፈጣሪው አልታዘዝም ያለ ለፍጥረትም ለአዳምም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ትዕቢተኞች እንደሞተ ሰው አጎሳቆልከው እንዳለ ቅቱልም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማዕረጉ ተዋርዷልና። ልዑል የተባለ ግን ቅዱስ ሚካኤል ነው። በቸርነቱ እሺ በጀ በማለቱ የእግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። በጌታችንም ለኖህ ቃል ኪዳን በሰጠ ጊዜ እኔ ሕያው ነኝ ምድርን በእርግማን እንዳላጠፋት ዳግመኛ በእሷ ላይ ማይአይ እንዳላዘንብ አማኔ ብዬ ማልኩልህ አለው። ነቢዩ ዳዊት ከወዳጆቼ ጋር መሐላን አደረግኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስን አድን ባሉ ጊዜ የመላእክት ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንደወልድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ ደረሰ የወርቅ መሰላል አየ። በሷም እግዚአብሔር መላእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ካንተ ይወለዳሉ አለው። ያዕቆብም ይህችን የእግዚአብሔርን ሀገር መባል ይገባታል፣ የሰማይ መግቢያዋ በር ይህች ናት አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡ በኋላ በግብፅ አገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎች ንጉሡ ፈርዖን በአባቶቻችን ላይ መከራ ባጸነባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኸ፣ አመለከተ። ጌታችን ኢየሱስ ክርስቶስም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑ መልእክተኛ ላከላቸው። የእግዚአብሔርም መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በዕፀ ጳጦስ መካከል እየነደደ እንጨቱ ከእሳቱ ሳይቀጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩንም ይረዳ ዘንድ ወደ ደመናው አምድ ቀረበ። የእግዚአብሔርም ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውን ሰምቼ አድናቸው ዘንድ መጣው ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ልዩ ተአምራት እያደረገ አባቶቻችንን ከግብፅ አወጣቸው። ባሕረ ኤርትራንም
ከፍሎ ካሻገራቸው በኋላ በበረሃ 40 መዓልት ሙሉ መና ከሰማይ ያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድ አለው እንጂ የስድብን ቃል ሊናገር እንዳልፈቀደ ይህን ተናገር። እድል ስለ ትሕትናው ለዚህ መልአክ ተሰጥቷል። እሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብር በተናገረበት ድርሳኑ እንዲህ አለ። ልዑል እግዚአብሔርን ብርሃናዊና ሉዓላዊ በሚሆን ዙፋን ላይ ተቀምጦ አየሁት። እልፍ አእላፋት የሚሆኑ መላእክት በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አእላፋት የብዙ ብዙ የሚሆኑ መላእክት ያገለግሉታል፣ ይላኩለታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮሁ ከሚያመሰግኑት ቃል የተነሳ ከአዳራሹ ጩኸት አልፎ ያስተጋባል ነበር። የመድኃኒታችን በኢየሱስ ክርስቶስ ሥጋ ደም አምሳል በእጁ ፍም እሳት በጉጠት የተያዘ ከሱራፊ አንዱ መልአክ ተገልጾ ከንፈሩን ባስነካው ጊዜ ነቢዩ ከለምጹ አነጻው። እንደዚህም ሁሉ በእግዚአብሔር ያመን እኛም የኃጢአት ማስተሰሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንቀበል ዘንድ ታዘዝን። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባህሪ ልጁ መንገድህን የሚጠርግ መልእክተኛን በፊትህ እልካለሁ አለ። ዳግመኛም ለአዳም ልጆች መድኃኒት ሊሆን እግዚአብሔር አብ አካላዊ ቃልን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለ ምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ እነሆ በድንግልና ትጸንሻለሽ፣ በድንግልና ትወልጃለሽ፣ ስሙንም ኢየሱስ አማኑኤል ትይዋለሽ። እርሱም ለዘላለሙ በያዕቆብ ወገን ነግሶ ይኖራል፣ በጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃል ይደረግልኝ አለችው። መልአኩም በድንግልና ትጸንሻለሽ፣ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን በመድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን ቤተልሔም ተወለደ። እረኞችም መንጋቸውን ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደናቂ የሆነ ታላቅ የምሥራች እነግራችኋለሁ። ዛሬ የዓለሙ ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷል፣ እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆችም ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይም ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን ሲያመሰግኑ ቆይተው በመጡበት አኳኋን ከነሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደተከተለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ወይም ሚዛዝት ወይም ሙሽሮች ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆች በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከእነርሱ አስቀድሞ የነበሩትም የጸኑ ናቸው፣ እቆጥራቸው አለው ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ብሎ እንደተናገረ። ሁለተኛም ሐዋርያው ቅዱስ ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌልን ቃል ሰምተን ልብ እናድርግ እናስተውል ዘንድ ይገባናል። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላይዋ ላይ ተቀምጦባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ።
ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል መልሶ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩ ይሄው ልታዩ ትችላላችሁ። ይልቁንስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሂዳችሁ ለደቀ መዛሙርቱ ንገሯቸው፣ አጽናኗቸው። ወደ ገሊላም ይሄዱ ዘንድም አስቸኩሏቸው፣ ከዚያም ያዩታል ብሎ ነገራቸው። እንግዲህ ኃያል አምላክ ልናመሰግነው ይገባል፣ ትእዛዙን ለሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም የወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየስራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀችውን መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግ የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት መልአከ ሕይወት በሚባል ጌታ ትእዛዝ የዘላለም ሕይወትን ወዳለበት ቦታ ይሄዳሉ። በግራ የቆሙት ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ለሳጥናኤል ወደ ተዘጋጀው የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለች። ዳግመኛም ለዳንኤል የወገኖችህን ልጆች የሚጠብቅ ታላቅ መልአክ ወይም መሪ ይነሳላል ብለሃልና የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል ሰለስቱ ደቂቅ አይደሉምን? ናቸው እንጂ። እሊህም በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያኑ ጊዜ እኒሁ ሰለስቱ ደቂቅ አቤቱ በዘባነ ኪሩቤል ላይ ተቀምጠ ምንም የሚጋርድ ሳይኖር የውቅያኖስ የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንክ ነህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጾለት እነሆ ሚካኤል ይረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያናግራል አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገናኘው ጊዜ በሆኑ ትንኝንስ እንኳን የማይዘነጋ እግዚአብሔር አስቦኛል፣ እሱ የሚወዱትን አይረሳምና ብሎ ዳንኤልን አመሰገነ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተህም ወገብህን ታጥቀ ተከተለኝ ባለው ጊዜ እግር ብረቱ ከእጁና እግሩ ወድቆ ወደቀ። ከግዞትም አወጣው። ከዚያም ለመውጣት ወደ ግዞት በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ወለል ብሎ ተከፈተ። ቅዱስ ጴጥሮስም በእውነት ዛሬ እግዚአብሔር መልእክተኛውን ልኮ እንዳዳነኝ አወቅኩ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነትን አገኝ ዘንድ እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለኛ ተግተህ ጸልይልን። እንሆ አሁንም ቅዱስ ሚካኤል ጸሎትና በረከት አማላጅነቱ ቃል ኪዳኑ ይጠብቀን አይለየን። ይህን ድምፅ የምንሰማውን ሁላችን በያለንበት በረድኤቱ ይጎብኘን። ቅዱስ ሚካኤል ጥላ ከለላ አለንታ መከታ ዋስ ጠበቃ ሆኖ አይለየን። የአምላኩ ቸርነት ምሕረት ይቅርታ የቅዱስ ሚካኤል ጸሎትና ልመና ጥበቃ የድንግል ማርያም አማላጅነት የቅዱሳን ሁሉ ረዳትነት ከእኔም ከእናንተም ጋር ይሁን ለዘላለሙ አሜን። ይቆየን።